ኢየሱስ ምግብ ይበላል በልቷል አይደል? በልቷል የሚል መረጃ አለ? አዎ በልቷል። ጨረቃ ምንድነው? ይሄ ምንድነው? አሳ በቁራሽ ምናምን ነገር በልቷል። አሳ እኮ በልቷል ፊት ለፊታቸው ላይ አይደል? ኢየሱስ ምግብ በላ የሚል ማስረጃ አለ? ታወጣልኝ ያለ መጽሐፍ ቅዱስ? እሺ አውጣልሃለሁ፣ ግን እሺ ሌላ ሰው ላይ ሞክረዋለሁ። በቃ ይሄኛው ሙግት ግን አውጣልሃለሁ። በፊታቸው በላ አይሆንም። አሁን ቀጣያኛው ሙግት ልሞክርብህ፣ ከባድ ነው። እሺ በላ የሚለውን ላሳይክሽ፣ ችግር የለውም። ፈጠን ብለህ በስጋው ምናምን እንድትል ነበር የፈለግኩት። እሺ አሳ በልተዋል፣ ባይዘው ፊት ለፊታቸው ነው በልተዋል። እሺ ቆይ አታውቀውም? ቦቶ ከተነሳ በኋላ ብላችሁ እንትን የምትሉትን ነገር ማስረጃ ላይ የተደገፈ ብታወጣልኝ ደስ ይለኛል። እሺ እኔ እንደውም እንትን ከማለታችሁ የተነሳ እሺ እንትን ራሱ አላስኩት ነበር ጭንቅላቴ። ቆይ ላውጣልሽ። እሺ ቆይ ላውጣልሽ። ጨረቃ አንቺ አታኝም? ሌላ ክርስቲያን ካለ ይገባ፣ ቶሎ በሉ ልሞክርባችሁ ነው። አሁን ይሄ ገና ለጠየቀ ጥያቄ መልስ ስጠው። ለምንድን ነው ለየብቻ የምታናግረን? እሺ ያካ አይ እኔማ ገና ይሄኛው ኢየሱስ በልቷል አልበላ የሚለውን ነገር ማስረዳት ራሱ ጥያቄ እሱ ነው። ለጠየቀ ጥያቄ መልስ ከለላ ለምን ለየብቻ ታናግረናል? እሺ ቆይ ተረጋጊ። እሺ ላውጣልሽ ነው። እሺ ተረጋጊ። አሁን አሳ በልቷል የሚለውን ነገር ላሳያችሁ ነው በፈጣሪ። እሺ ላውጣላችሁ። የታለ እንትን? እሺ ሉቃስ ወንጌል አውጥሽ። ሉቃስ ወንጌል አለ መጽሐፍ ቅዱስ አጠገብ እኔ ጋር ቢኖርም ማውጣት አልችልም። እሺ እኔ ላውጣልሽ። እሺ እዚህ ጋር የታለ አገኘሁት። ያውና እሺ ኢየሱስ ሞቶ ከተነሳ በኋላ ምናምን ነገር ነው። ይሄው እዚህ ጋር ስትመለክ የታለ ያው እኔ ራሴ እንደሆንኩ እዩ ምናምን አላቸው ኢየሱስ። ከዛ ይህንን ብሎ እጆቹና እንትን እግሮቹን አሳያቸው። እነሱም ከደስታ የተነሳ ስላለም ተደነቁ። በዚህ አንዳች የሚበላ አላችሁን አለ ኢየሱስ። የሚበላ ነገር አለው ያለ። እነርሱም ከተጠበሰ አሳ አንድ ቁራጭና ከማር ወለላ ሰጡት። ተቀብሎም በፊታቸው በላ ይላል። ያው ሴራሚክ ይዘማው ያው በልቷል። ይበላል እኮ ኢየሱስ። ይርባው የለ እንዴ? ምን መብላቱን ተወና ይራባል አይደል እንዴ? ይርባዋል እኮ። እሺ አሁን ጥያቄ ልቀጥል። በላም የሚለው ከተስማማን አምላክ ይበላል እንዴ? ነጋ ሴራሚክ የመጣው በስጋ ስለሆነ ይበላል። ስለዚህ በስጋ ከሆነ ቢበላም ችግር የለውም።